ሰላም ጤና ይስጥልን የተከበራችሁ የዘውድ ሚዲያ ተከታዮች እንደምን አላችሁ? ለዕለቱ የመረጥናቸውን መረጃዎች ይዤላችሁ ቀርብ ያለው አብራችሁን ቆዩም። የአርባ ምንጭ ዩኒቨርሲቲ ተማሪ ዶርሞ ውስጥ መገደሉ ተገለጸ። ዩኒቨርሲቲው ጥቃት አድራሹ ተማሪ እንደሆነና በቁጥጥር ስር እንደዋለው አሳውቋል። ዝርዝር ይዘናል። ለቲክቫ ኢትዮጵያ ቃላቸውን የሰጡት የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ዛሬ ጠዋት ላይ ብሎክ 9 ወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈን ትተው ለተማሪዎች ደህንነት ዋስትና እንዲሰጥም አሳስበዋል። ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውን በአስተማማኝ ሁኔታ እንዲረጋገጥ ጠይቀዋል። ዩኒቨርሲቲውም የተማሪውን ግድያ አረጋግጦ የሐዘን መግለጫ አውጥቷል። የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ሚያዝያ 28 ቀን 2017 ዓ.ም ጠዋት ከፍተኛ ጉዳት ደርሶበታልም ብሏል። ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግለትም ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል ላይ ሕይወቱ አልፏል ሲል ገልጿል። ጥቃቱን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ ገልጸው የሕግ ሂደቱን በመከታተል ውሳኔውን ተከትሎ በአጭር ጊዜ ለሕዝብ ይፋ እንደሚያደርግም ቃል ገብቷል። በሌላ ዜና ከ40 በላይ ልጆች ወደ ኢትዮጵያ ይመለሳሉ ተባለም። በማይናማር ታግተው የቆዩና መንግስት ወደ ሀገራቸው እንዲመልሳቸው ሲማጸኑ ከነበሩት በርካታ ኢትዮጵያውያን መካከል ሰሞኑንም ሌሎች ከ40 በላይ ኢትዮጵያውያን ወደ ሀገር ይመለሳሉ ተብሎ እንደሚጠበቅም ተጠቁሟል። ታግተው ከነበሩ በርካታ ኢትዮጵያውያን መካከል ከ700 በላይ የሚሆኑ የተወሰነ መስፈርት በማሟላታቸው መንግስት እንዲመልሳቸው ሲማጸኑም ነበር። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ከ20 ቀናት በፊት በቀጣይ 10 ቀናት ወደ 200 የሚሆኑ ኢትዮጵያውያን ከማይናማር ወደ ሀገራቸው እንዲመለሱ ለማድረግ እየተሰራ ነው ብለው ነበር። በወቅቱ ወደ 130 የሚሆኑ ኢትዮጵያውያን ወደ ሀገራቸው መመለሳቸውን አስታውሰው 700 ኢትዮጵያውያን ለመመለስ ጥረት እየተደረገ መሆኑን ነበር የጠቆሙት። በአለርትና በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ለ500 ሰዎች ነፃ የሕክምና ዘመቻ እየተሰጠ ይገኛል። በአለርት ሆስፒታል የህዝብ ግንኙነትና ኮሚኒኬሽን ዳይሬክተሮት አቶ አለምሰገድ ጫኔ እንደተናገሩት የዳውዲ ቦርሃራ ኮሚኒቲ የሕክምና ቡድን ከጤና ሚኒስቴር ጋር በመተባበር በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ነፃ የቀዶ ሕክምና አገልግሎት እየሰጠ ይገኛል። በተለያዩ የቀዶ ሕክምና አገልግሎቶች ሕክምናው እየተሰጠ እንደሚገኝ አቶ አለምሰገድ ገልጸው በአጥንት በላፓራስኮፒ በጠቅላላ ቀዶ ሕክምናና ቫስኩላር ሰርጀሪ ወረፋ በመጠበቅ ላይ የነበሩ ታካሚዎች ነፃ የቀዶ ሕክምና አገልግሎት እየሰጠ ይገኛል ሲሉ አስረድተዋል። የሕክምና ዘመቻው ዋነኛ ዓላማ ህሙማን ወረፋ በመጠባበቅ ላይ ለከፋ ህመም ሳይጋለጡ በቶሎ ሕክምና እንዲያገኙ ለማድረግ ያለመ በመሆኑ ከህመማቸው እንዲያገግሙ ያስችላል የተባለ ነውም ብሏል። ቡድኑ በ3 ተከታታይ ቀናቶች ቆይታቸው ውስጥ ከሚያዝያ 7 እስከ 29 2017 ዓ.ም 5% ለሚደርሱ ታካሚዎች ነፃ የሕክምና አገልግሎት እንደሚሰጥ ተገልጿል። የቆሎ ተማሪዎች ለውትድርና ታፈሱም። ለ9 ዓመታት በተካሄደው ፖለቲካ ወለድ እርስ በርስ ጦርነት ተማግዶ ያለቀውን የመከላከያ ኃይል ለመተካት ሰሞኑን ታዳጊዎችን በተገኙበት አጋጣሚ ሁሉ ማፈሱ ተጠናክሮ ቀጥሏል። በዛሬ ዕለት ደግሞ በሰሜን ወሎ ዞን በምትገኘው በወልዲያ ከተማ የቆሎ ተማሪዎችን አፍሶ ለውትድርና ወስዷል። ታላላቅ የሃይማኖት አባቶች ሄደው የኛ ተማሪዎች ናቸው ልቀቁልን ቢሏቸውም እኛስ ማንን ፈለግን ከሚል ንግግር በማይተናነስ አባቶችን አናውቅላችሁም ብለው አባረዋቸዋል ሲሉ የንስር አማራ ምንጮች ገልጸዋል። ምንጮች አያይዘውም በወልዲያ ከተማ ፒያሳ አካባቢ ከምትገኘው ኪዳነ ምሕረት ቤተክርስቲያን ያሉ የቆሎ ተማሪዎች ወጥተው ለምነው መመገብ አልቻሉም። በዚህ ከቀጠለ ተማሪዎች ለምነው መብላት አይችሉም፣ ወጥተው ወደ ቤተሰቦቻቸው ለመሄድ አይችሉም፣ ሲወጡ ይታፈናሉ፣
ቶሎ መፍትሄ ይፈለግ ሲሉ መልእክት አስተላልፈዋል። አገዛዙ ሃይማኖታዊ ስርዓት ተተኪ ተማሪዎች አፈሳ ዓላማዊ የሰራዊት ቁጥር ከማብዛት በበለጠ ዘመቻው በቤተ ክርስቲያኗና መስጊድ ተማሪዎች ተተኪ እንዳይኖራቸው በማድረግ ሃይማኖትን ከኢትዮጵያ ማጥፋት ነው የሚል እምነት እንዳላቸውም ገልጸዋል። በኢትዮጵያ የፊስቱላ ህመም ተጠቂዎች ከ140 ሺህ በላይ ሊሆኑ እንደሚችል ተነገረም። በዓለም ላይ በየዓመቱ በፊስቱላ በሽታ በርካቶች ሴቶች የሚጠቁ ሲሆን በኢትዮጵያ ደግሞ የፊስቱላ ህመም ተጠቂ የሆኑና ሕክምናውን እየጠበቁ ያሉ ሴቶች ከ140 ሺህ በላይ ሊሆኑ እንደሚችሉ በጤና ሚኒስቴር የእናቶች ጤና ፕሮግራም አስተባባሪ ሲስተር ዘምዘም መሐመድ ለብስራት ራዲዮና ቴሌቪዥን ተናግረዋል። በርካታ የፊስቱላ ተጠቂ ሴቶች በማህበረሰቡ በመገለላቸው ወደ ጤና ተቋም የማይሄዱ መሆኑን በመጠቆም ምናልባትም ከቤት ውስጥ የተደበቁትን ማውጣት ቢቻል በፊስቱላ የተያዙ ሴቶች ቁጥር አሁን ካለው ከ140 ሺህ ሊበልጥ እንደሚችል ባለሙያው አስረድተዋል። ህመሙ እስከ 95 በመቶ ታክሞ መዳን የሚችል ሲሆን 3 እና 4 በመቶ ቀዶ ህክምና በተደጋጋሚ ሲሰራ ህክምናው ሳይሳካ እንደሚችልም ተጠቁሟል። አንዲት እናት በምትወልድበት ጊዜ ከሚገጥማት ከ20 እስከ 30 በመቶ ከሆኑ የስነ ተዋልዶ ጤና ችግር አንደኛው ፊስቱላ መሆኑ ይነሳል። የፊስቱላ ህመም በተለያየ ጊዜያት በተለያዩ ምክንያቶች ይፈጠራል። ከነዚህም መካከል በወሊድ ሰዓት፣ ምጥ በሚራዘምበት ወቅት፣ በጤና ተቋማት በሰለጠነ ባለሙያ ሳይወለድ ሲቀር፣ በክብደት መጠን በጣም አነስተኛ በመሆን፣ ምግብ እጥረት፣ ያለ ዕድሜ ባልዳበረ ሰውነት የሚፈጠር እርግዝና ፊስቱላ ሊከሰት ከሚችልባቸው ምክንያቶች መሆናቸውም ተጠቁሟል። የፊስቱላ ተጠቂዎች ምልክቶች ሽንት የመቋጠር ችግር፣ የሰገራ በማህፀን መውጣትና ከፍተኛ የሆነ ከማህፀን የሚወጣ መጥፎ ጠረን ናቸው። በፊስቱላ ህመም ተጠቂ የሆኑ ሴቶች ከበሽታው ባልተናነሰ ከህብረተሰቡ በሚደርስባቸው መገለል ምክንያት ለሚከሰት የጭንቀትና ተጓዳኝ የአእምሮ ህመም ተጋላጭ እንደሚሆኑም ተጠቁሟል። ፊስቱላን ለመከላከል በየቤቱ ግንዛቤ ከመስጠት ባለፈ የወጣት ሴቶችና የእናቶች አመጋገብ ስርዓት ማስተካከል፣ አስፈላጊ በሆነ ሰዓት ሁሉ በተለይም ዳሌያቸውን ምጥን ለመቋቋም የሚችል ሴቶች በቀዶ ህክምና እንዲወልዱ ማድረግ፣ የተጋቡ አፍላ ወጣቶች እርግዝናን እንዲያዘገዩ የማድረግ ስራ እየተሰራ እንደሚገኝም ተገልጿል። ፊስቱላ በእናቶች ሞት ላይ ቀዳሚውን ስፍራ ከሚይዙ ምክንያቶች መካከል እንደሆነ ተነግሯል። የጤና ሚኒስቴር በቀጣይ 5 ዓመታት የኦብስቴቲክስ ፊስቱላን ህመም ለማጥፋት ዓላማ አድርጎ ከሚመለከታቸው አካላት ጋር በአጋርነት እየሰራ እንደሚገኝ ሲስተር ዘምዘም መሐመድ ጨምሮ ለብስራት ራዲዮና ቴሌቪዥን ተናግረዋል። በኢትዮጵያ የፊስቱላ ህመም ተጠቂዎች ከ140 ሺህ በላይ ሊሆን እንደሚችልም በዚሁ ንግግራቸው አረጋግጠው ተናግረዋል። በሌላ በኩል አገዛዙ በደቡብ ሜጫ ገርጨጭ አግኒ ከተባለ ሰፈር ሙሽሮችንና ቤተሰቦቻቸውን ረሸነ የሚል አሳዛኝ መረጃ ተሰምቷል። በኢትዮጵያውያን ታሪክ ጥቁር ጠባሳ እየጣለ ባለው የእርስ በርስ ጦርነት በአማራ ክልል ጎጃም ክፍለ ሀገር በደቡብ ሜጫ ወረዳ ገርጨጭ አግኒ ከተባለ ሰፈር ከጦርነቱ ጋር ምንም ግንኙነት የሌላቸውና ሰርግ ላይ የነበሩ ሙሽሮችን እስከነ ሚዜዎቻቸውና ቤተሰቦቻቸው ጨምሮ ለጊዜው 8 የሚሆኑ ሰዎችን ረሽኗቸዋል። አሻራ ሚዲያ በቦታው ተገኝቼ ያረጋገጥኩት እንዳለው ዛሬ ሚያዝያ 29 ቀን 2017 ዓ.ም ከጠዋቱ 12 ሰዓት አካባቢ ገርጨጭ ከተማ ሰፍሮ ከሚገኘው የገዢው ስርዓት ወታደር ቤት ለቤት እየዞረ ወጣቶችን እያፈሰ ሲሆን አግኒ ማርያም ከተባለ ሰፈር ሲደርሱ ሰርግ ቤት ውስጥ የነበሩ ሙሽሮችንና ቤተሰቦቻቸውን የጥይት አረር እንዳወረዱባቸው ተገልጿል። በዚህም ከሟቾች በተጨማሪ ከባድ ቁስለኛ እንዳሉ ነው የተነገረው። የተወደዳቸው የዘውድ ሚዲያ ቤተሰቦች ለዕለቱ ያዝናቸው መረጃዎች እኒን ይመስሉ ነበር። በሌላ ፕሮግራም መልሰን እስክንገናኝ ጤና ይስጥልን።